ሰላም አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ ቤተሰቦች እንዴት ናችሁ? ዛሬ የምንሰራው ጣፋጭ ጅብንያ ነው። አንድ እንቁላል እና ሩብ ብርጭቆ እንትን ዘይት ጨምሬያለሁኝ። 2 ማንኪያ ሱከር ጨምሬያለሁኝ ውዶቼ። ከዛ 3 ፍሬ ጅብን መሰለስ ወይም ጅብን ካሪ ጨምሬያለሁኝ። በዚህ መልኩ እንጨምራለን። ከዛ ካሜራ ደግሞ እኔ ፈጠን እንዲልልኝ ስለፈለኩኝ 1 ማንኪያ ያው አልሞላም፣ ትንሽ ጨመር አደርግበታለሁ በትልቁ ማንኪያ። እኔ ሞላ ይባልም ትንሽ ነው አድርጌያለሁኝ። ከዛ እዚህ ጋ ትንሽዬ ጨው ጨምራለሁኝ። እኔ የሚበቃችሁን ያክል ትንሽ ጨው እንጨምራለን። ከዛ እዚህ ጋ ደግሞ 2 ማንኪያ በትልቁ ማንኪያ ሀሊብ ኒዶ አለን። ማንኛውንም ወተት መጨመር ትችላላችሁ ያላችሁን። ከዛ 1 ብርጭቆ ውሃ እጨምራለሁኝ። በዚህ መልኩ ማነው ውዶቼ። እና ፕሊስ ላይክ ኤንድ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ውድ ቤተሰቦች። የኔ ኢንሻአላህ እስኪ ጥሩ ስራ እሰራለሁ ብዬ አስባለሁኝ እና አበረታቱኝ። በዚህ መልኩ እንፈጨዋለን። እኔ ጅብኑ እንዲቀልጥ ነው አብዛኛውን። ጅብን ሳይል ወይም ይሄ ጅብን የተዘጋጀውን መጨመር ትችላላችሁ። ከዛ ወደ ገልብጬ ዱቄት ጨምሬያለሁ 2 ብርጭቆ ወይም 2 ኩባያ ዱቄት ማለት ነው ወዶቼ። ከዛ በዚህ መልኩ እናሸዋለን። ይሄን ይመስላል። በአንድ እጄ እየቀረጽኩኝ እያሸሁ ነው እንግዲህ ምንም ማድረግ አይቻልም። ይሄን ይመስላል። በዚህ መልኩ ጨርሻለሁ። ትንሽ ዘይት ጨምሬበታለሁ። እንደዚህ ለአንድ ሰዓት ያህል 1 ሰዓት አስቀምጨዋለሁ። ከዛ እዚህ ጋር ኩፍ ብሏል፣ ግን ተጨኛው ነው ወደታች ወርዷል ተጨኛው። ከዛ በዚህ መልኩ እንዲያምጠዋለን። ጣውላ ላይ አድርጋችሁ ተመቻችሁ ቦታ አድርጋችሁ መዳመጥ ትችላላችሁ። እንደዚህ እንቆራረጠዋለን። በጣም ሳይወፍርም ሳይሳሳም መካከለኛ እንዲሆን ሲበስልም እንዳያስቸግረን ማለት ነው ውዶችዬ። እና ፕሊስ ላይክ ኤንድ ሼር እያደረጋችሁ በረታቱኝ። ከዛ ዘይታችንን መካከለኛ ሙቀት ላይ ነው፣ በጣም ሳይግል መካከለኛ አድርገን በዚህ መልኩ እናገላብጣለን ማለት ነው። እና አበረታቱኝ እላችኋለሁ ውዶች። ያው ቪዲዮ እየለቀኩ አይደለም። በዚህ መልኩ ጨርሰናል። ይህን ይመስላል። በጣም ውስጡ ክፍት ያለ ነው፣ ምርጥ ነው እና ሞክሩት እላችኋለሁ። እዚህ ጋ ዲብስ የተምር ማር ነው የሚባለው እና ሴም ጥቁር